እህቴ ስነ ስርዓት ባሌ ነው እኮ። ለምን ሳታስፈቅጂኝ ወጣሽ? ይቅርታ እባክሽ ተይኝ። ወይኔ ጓደኛ እሷ እንደዚህ ያደረገሽ? አይ ወድቄ ነው። ያየሽ ትደብቅኛለሽ? ይሄው ትመጣች። ሁሌ ትደብቅኛለሽ። አሁን እንደምትደብቅኝ አይሻለሁ። እህቴ እንኳን ደህና መጣሽ። ምን አልሽ? ኧረ ቢስሚላህ ምንም አልሆንኩም። ነይ ግቢያ። እንደዚህ ሆነሽ እያየሽ ምንም አልሆንኩም ትይኛለሽ? ያገረገሙ ባልሽ ነው አይመታሽ? እህቴ ስነ ስርዓት ባሌ ነው እኮ። ደግሞ እሱ አልመታኝም አልኩሻ። ተዋትጣሉ አንዲ ነው። አዎ ድሮ ምን ነኝ ባለገው አንቺን ብዬ መጣሁት። ከፈለገ ይግደልሽ። በቃ ጓደኛዬ እንዴት ለመለስ ብለሽ እንዴት ትሆኛለሽ? ባሌ ነው እኮ። እኔ ደግሞ የሱ ገበና ነኝ። ገበናውን ሰው እንዲሰማበት አልፈልግም። ቤት መገንባት ትዕግስት ያስፈልጋል። ደግሞ እሱ ለቤታችን ብሎ ብዙ ቻሌንጅ እያሳለፈ ነው። በመታገዝ ቢሆን እንኳን ላግዘው፣ ግን ማንም አይረዳኝም። በቃ ተረድቼሻለሁ። መጣ። በቃ ልሂድ መሰለኝ። ምን ረሳ? ምን ልስጥክ? ይቅርታ የኔ ሀሳብ ያው አይጠቀመኝም።